ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ ከታላላቅ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች መካከል አንዱና ከአቡበከር ቀጥሎ ሁለተኛው የእስልምና ኸሊፋ ናቸው። በታሪክ አልፋሩቅ እውነትንና ሐሰትን የሚለይ በሚለው ስማቸው ይታወቃሉ። ዑመር ከመስለማቸው በፊት የእስልምና ጠላት የነበሩ ቢሆኑም በ616 ዓመተ ምህረት ከሂጅራ በፊት በስድስተኛው ዓመት እስልምናን ከተቀበሉ በኋላ ግን ለእምነቱ ትልቅ ጋሻና መከታ ሆኑ። አቡበከር ሲዲቅ ሲያርፉ ዑመርን ተተኪ አድርገው መረጡ። በሳቸው የ10 ዓመት የሥልጣን ዘመን እስልምና ከአረቢያ ባሕረ ገብ መሬት ወጥቶ እስከ ግብፅ፣ ኢራቅ፣ ፋርስ እና ኢየሩሳሌም ድረስ በሰፊው ተስፋፋ። ዑመር ታላቅ ድል አድራጊ ብቻ ሳይሆኑ ጥበበኛ አስተዳዳሪም ነበሩ። የመንግሥት መዋቅርን ዲዋን በመዘርጋት ለድሆችና ለወታደሮች ደመወዝ እንዲከፈል አደረጉ። ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ የሞቱት በጠላት እጅ በተሰነዘረ ድንገተኛ ጥቃት ነበር። ጥቃቱ የደረሰባቸው ሮብ ዕለት የዙልሒጃ ወር ማለቂያ ላይ በ23ኛው የሂጅራ ዓመት ነበር። ዑመር በመዲና መስጂድ የፈጅር ሰላትን እየመሩ ሳለ አቡ ሉዕሉዓ አልመጁሲ የተባለ ፋርሳዊ ባሪያ በግብር ጉዳይ ተቀይሞ የነበረ በመካከላቸው ተደብቆ በመግባት በሁለት አፍ ቢላዋ 6 ጊዜ ወጋቸው። አንደኛው ውጋት እምብርታቸው ስር የደረሰና ለሞት የሚያበቃ ነበር። ዑመር ከመሞታቸው በፊት በነበራቸው 3 ቀናት የሚቀጥለውን ኸሊፋ የሚመርቱ 6 ታላላቅ ሰሓባዎችን ሰየሙ።